ሰላም ጤና ይስጥልኝ ውድ የሀተታ ተከታታዮች እንደምን አላችሁ እግዚአብሔር ይመስገን ዛሬ እንግዲህ የምንመለከተው አንድ በጣም ወሳኝ የሆነ ጉዳይ ነው ይህም በእውቀት ማነስ እንዲሁም ደግሞ በተራቡይነት እንዲሁም ትዕቢት ብሎም ፍጹም በሆነ ድንቁርና የሚነገሩ ነገሮች አሉ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ እንዲሁም ደግሞ በአጠቃላይ ማንነትን በመናቅ ቤተክርስቲያኗን በመናቅ እንዲሁም ታሪክን ባለማወቅ የህዝቡን ማንነት ከየት እንደመጣ ምን እንደሆነ ባለመገንዘብ ነገር ግን willful ignorance ይባላል ለማወቅ ባለመፈለግ ሆን ተብሎ የሚደረግ ነው እና ምን ያህል የከፋ እንደሆነ እንመለከታለን ስሙት እስኪ የሚለው ኦርቶዶክስ ክርስቲያኒቲን ከኢትዮጵያ ኦርቶዶክስ ለይቶ ማየት አስፈላጊ ነው ብዬ አምናለሁ ኦርቶዶክስ በብዙ አይነት መንገድ ሊገለጽ ይችላል እኛ ምድር ላይ ያለው ኦርቶዶክስ ወንድሜ የለም ሌላ ዓለም ላይ የለም ስል ማን ሰጠ አትናቴዎስ ሰጠ ታቦት ብሎ ከየት መጣ የታቦት አሰራር አራት ማዕዘን እንጨት ቀርጾ ተሸክሞ የወጡ መዞር እና ህዝብን ማሳት ለጣዖታት ማሰገድ በብዙ አማልክት ስም የተዘጋጁ ጣዖታትን ይዞ መውጣትና ለነዛ ወርሺፕ ማድረግ ከየት መጣ ተው መጽሐፍ ቅዱሱን አባቶች ትምህርት ብላችኋል የአባቶች ትምህርት ላይ ኦርቶዶክስ አሁን የምታደርገው አለ የለም እሺ እንግዲህ አሁን ይሄ ዝም ብሎ የሚታለፍ አይደለም የተናገረው ሰውዬ ወንም ደግሞ ከሌህን አለ ብለን ሰውየው ላይ አይደለም እናተኩረው የሰውየው ማንነት ሳይሆን ይህ ሐሳብ ይህ አስተሳሰብ ምን ያህል ብዙዎች ወደ ስህተት እንዲሄዱ ጭፍን ወደሆነ አመለካከት እንዲገቡ ብሎም የቤተክርስቲያኑንም የህዝቡንም ማንነት እንዲንቁ በምን ምክንያት ignorance በድንቁርና እንዲሁም ባለማወቅ ምክንያት ትንሽ ዕውቀት አደገኛ ነው የሚባለው ለዚህ ነው ትልቁን ስዕል ያስታል የህዝቡን ማንነት ካለማወቅ የተገኘ መሆኑን እንመለከታለን በቅድሚያ ለምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎቹ ኦርቶዶክሳውያን አብያተ ክርስቲያናት በተለየ መልኩ አንዳንድ ነገሮች ያሏት ሌሎቹ ጋር የሌሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ብቻ ያሉ ነገሮች አሉ ካሁን በፊት አንስተናል ለምሳሌ መጽሐፈ ሄኖክ ለምን መጽሐፈ ሄኖክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካኖን ወይም ቀኖና ማለት ነው ውስጥ ብቻ ሊኖር ይችላል ተናግረናል ምክንያቱ preserve ያደረገችው ያንን ጠብቃ ያቆየችው እሷ ብቻ ስለሆነች ሌሎቹ ጋር እኮ ሊኖር ይችል ነበር አሁን የተቆራረጡ ፍራግመንትስ ተገኝተዋል በቁምራን በረሃ በእስራኤል ምድር ኤሲንዝ የሚባሉ በክርስቶስ ዘመን የነበሩ እስራኤላውያን አይሁድ ማለት ነው እነዚህ ናዝራውያን ማለት ናቸው ኤሲንዝ በረሃ ውስጥ የሚያመልኩ የነበሩ ናቸው እነሱ በዕብራይስጥ በአራማይክ የተጻፈ የመጽሐፈ ሄኖክ ሰነድ ወይንም ዶክመንት እንደነበራቸው ተገኝቷል እንዲሁም በኮፕቲክ በግብጽ ጥንታዊ ልሳን ማለት ነው ሪኮርድ የተደረጉ የተገኙ የተረፉ አንዳንድ ገጻት አሉ ነገር ግን ሙሉን መጽሐፍ ፕሪዘርቭ ያደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት ይሄ ግን የተጻፈው በጥንት እስራኤላውያን ነው መጽሐፈ ሄኖክ በሁለተኛው ቤተ መቅደስ second temple period ማለት ነው አንደኛ በክርስቶስ ዘመን ራሱ የነበረ እንዲሁም በይሁዳ መልእክት በሐዲስ ኪዳን ውስጥ የተጠቀሰ ቃል በቃል መጽሐፍ ግን የኛ ቤተክርስቲያን ብቻ ያቆየችው እሷ ይሄንን preserve ስላደረገች ስለጠበቀችው የነበረ ነገር ነው ሌሎቹ ጋር ጠፋ ማለት እሷም ልታጣ ይገባል ማለት አይደል ይሄን እንደ አንድ ነጥብ ያዙ ታቦትን በተመለከተ ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሊኖራት ቻለ አንደኛ ታቦት ብቻ ሳይሆን ሌሎች የኦሪት ህግጋትን የኦሪት ስርዓት የጥንት እስራኤላውያን ማለት ነው ዕብራውያን የጥንት
እስራኤላውያን ስርዓት ወይንም ፕራክቲስ እንዲሁም ሪቹዋልስ የሚባሉትን የአምልኮ ነገሮች የአምልኮ መንፈሳዊነትና ስርዓት አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይገኛሉ። አሁንም ሌሎቹ ጋር ፌድ ያደረጉ ሌሎቹ ጋር የጠፉ ለምን? ምክንያቱ ደግሞ ግልጽ ነው። ክርስትና እምነት የዛሬ እንግዲህ 2000 ዘመን በእርግጠኝነት ደግሞ የአክሱም መንግስት ክርስቲያናዊ መንግስት ተብሎ ሲታወጅ በ300ዎቹ ነው 330 በፈረንጆች አቆጣጠር 1700 ዓመት በፊት እንደማለት። ስለዚህ በዛን ጊዜ አሁን በእርግጠኝነት የምናውቀው ነገር ምንድነው? ክርስትና ከመግባቱ ወደ ኢትዮጵያ ወደ አክሱማውያን ማለት ነው ወደ አበሻ ማለት ከመግባቱ በፊት የጥንት እስራኤላውያን ማንነት በዛ ምድር ላይ ነበር። ይሄ ማለት በምንድነው ይሄን ያወቅነው? አሁን በዲኤንኤ ሳይንስ ማለትም በንጉስ ሰለሞን ዘመን ከእስራኤል ምድር ወደ ኢትዮጵያ ፈልሰው የገቡ እስራኤላውያን ነበሩ። ይሄ አሁን እንደምታዩት በዲኤንኤ አሜሪካን ጆርናል ኦፍ ሂውመን ጄኔቲክስ ላይ የተረጋገጠ ሀቅ ነው። ከሌቫንት በንጉስ ሰለሞን ዘመን ከ3000 ዘመን በፊት ከ3000 ዓመት በፊት የሌቫንት የጥንት ሴማውያን ከእስራኤል ምድር ወደ ኢትዮጵያ ገብተዋል። ዛሬ ድረስ የአበሻ ደም የአበሻ ዘረመል የነዚህ ዲኤንኤ ያለው። ስለዚህ ከነዚህ የሚወለድ ህዝብ ነው ማለት ነው። እነዚህ የጥንት እስራኤላውያን የጥንት ሴማውያን ምንድነው ይዘው የመጡት? ይዘውት የመጡት መጽሐፍ ቅዱሳዊ የሆነ ጥንታዊ የሆነ ስርዓተ አምልኮ እና ልምድ አለ። ስለዚህ በእኛ ትርክት መሰረት ታቦተ ጽዮንን ይዘው ነው የመጡት። በሳይንሱ መሰረት ደግሞ ከዛ ምድር የጥንት ሴማውያን ከእስራኤል ምድር መጥተዋል። ይሄ ተረጋግጧል ከ3000 ዓመት በፊት በሳይንስ ማለት ነው። ይሄ ተረት አይደለም። ይሄ ተራ ትርክት አይደለም፣ ፈጠራ አይደለም። በሳይንስ ጋድ በሆነ ጥሬ በሆነ ሀቅ የሚጨበጥ የተረጋገጠ ጉዳይ ነው። ስለዚህ አሁን ይሄን ከተመለከትን በኋላ ሌሎች ደግሞ እንደ ኤድዋርድ ኡለንዶርፍ ያሉ የዓለም ሊቃውንት ማለት ነው። አሁን በህይወት የለም እሱ፣ ግን በኢትዮጵያ ታሪክ እና አንትሮፖሎጂ ስነሰብ ላይ አተኩሮ ስራ የሰራ ሰው ነው። አሁን እሱ የኢትዮጵያን የአበሻን ዕብራዊ ወይንም ደግሞ ሄብሬክ ወይንም ደግሞ እስራኤላዊ ልምዶች እነዚህን ተንትኖ የኢትዮጵያን ታሪክ በተመለከተ ጽፏል። ጥናታዊ ጽሁፎች እንደሱ አይነት ደግሞ ብዙ በርካታ ሰዎች ጽፈዋል። አሁን እዛ ውስጥ የምናየው ምንድነው? የታቦት the cult of the ark በታቦት ዙሪያ ያለው አምልኮ ማለት ነው። ከየት የመጣ ነው? ከሰማይ የወረደ አይደለም። ክርስትና ወደ ኢትዮጵያ ከመግባቱ በፊት ጥንት ከእስራኤላውያን ጥንት አያቶች ከአበሻ እስራኤላዊ ጥንት አያቶች የተገኙ ልምዶች ናቸው እነዚህ። እሱ ብቻ አይደለም። ካለባበስ ጀምሮ ነጠላ፣ ኩታ፣ ቁጭት፣ ጸጸት ማለት ነው። እነዚህ ዛሬም አይሁድ ያደርጋሉ፣ አበሻም ኦርቶዶክስም ያደርጋል። እነዚህ ከየት የመጡ ናቸው? ከኦሪት የመጣ ነው። አሁን ይሄ ታቦት ብቻም ሳይሆን እንግዲህ ክርስትናን በተመለከተ በሐዋርያት ሥራ ምዕራፍ 15 ላይ የምንመለከተው ነገር አለ። ሙሉን ምዕራፍ ማንበብ ያስፈልጋል ይሄን ለመረዳት። ከእስራኤል ወገን ከአይሁድ ወገን ያልሆኑ ወደ ክርስትና እምነት የመጡ አህዛብ ከአህዛብ ወገን ሆነው ግን ወደ ክርስትና እምነት ተጠምቀው ክርስቲያን የሆኑ ማለት ነው። እነሱን በተመለከተ ሐዋርያት ምን ውሳኔ ወሰኑ የሚለው እናያለን። ሙሉን ምዕራፍ ስናየው በቅዱስ ጳውሎስና በቅዱስ ጴጥሮስ መሃል በአጠቃላይ ክርክር ነበረ። ምንድነው? የኦሪትን ሕግ ከአህዛብ ወገን የመጡ እነሱ በዚህ ሊቸገሩ አይገባም። ስለዚህ የተወሰነ ሕግ ብቻ
ለነሱ እንዲከተሉ እናደርጋለን። ነገር ግን ከአይሁድ ወገን የሆኑት ክርስቲያኖች ልምዳቸውን ይቀጥላሉ ሲያደርጉ የነበሩት። ለምሳሌ አሳማ ይበሉ፣ በሌዋውያን ያለው ህግጋት አለ፣ ግርዛት አለ፣ ወዘተ ወዘተ። እነዚህ ነገሮች ይቀጥላሉ ክርስቲያኖች ማለትም ከአይሁድ ወገን የሆኑት። ከአይሁድ ወገን ያልሆኑት ከአህዛብ ወገን ሆነው ወደ ክርስትና የመጡት ግን በዚህ ሊቸገሩ አይገባም። ምክንያቱም ልምዳቸው አይደለም፣ የመጡበት ማንነት ሃይማኖት አይደለም። ይሄ አሁን በክርስቶስ ያ ስለተፈጸመ ህጉ ስለተፈጸመ ያ ለድህነት አስፈላጊ አይደለም። ለድህነት አስፈላጊ ስላልሆነ በዚህ መቸገር የለባቸውም የሚል ውሳኔ ተወሰነ። ይህ ሲሆን ግን ከአይሁድ ወገን የሆኑት ግን ይቀጥላሉ ይህን ልምዳቸው። ምክንያቱም ለድህነት ሳይሆን የሚያጸድቃቸው ሆኖ ሳይሆን ማለትም ጽድቅ ወይንም ደግሞ ድህነት የሚመጣው በክርስቶስ እምነት ነው። ማለትም ክርስቶስ ፈጽሞታል ህጉን። ነገር ግን ልምዳቸው ስለሆነ ህግም ሆኖ ስለኖረ ያንነውን ትተው ከልምዳቸው ወጥተው አሳማ መብላት ይጀምራሉ ማለት አይደለም። ወይንም ደግሞ ሁሉን ነገር ይሰሩት የነበረውን ልምዳቸውን ያቋርጣሉ ያቆማሉ ማለት አይደለም። በሐዋርያት ሥራ ምዕራፍ 15 ቁጥር 19 እስከ 21 እስከ 22 ስናየው ምን ይላል? ስለዚህ ከአህዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ ነገር ግን ከጣዖት እርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድንጽፍላቸው እቆርጣለሁ። ሙሴስ ከቀደሙት ትውልድ ጀምሮ በሰንበት በምኩራቦቹ ሲያነቡ በየከተማው እርሱን የሚሰብኩ አሉት። ያን ጊዜ ሐዋርያትና ሽማግሌዎች ከቤተክርስቲያኑ ሁሉ ጋር ከነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ እያለ ይቀጥላል። ስለዚህ ይህን ውሳኔ ወሰኑ። ይህን ሲወስኑ ከአይሁድ ወገን የሆኑት ይህንን ልምድ ኦሪታዊ የሆነውን ልምድ ኦሪታዊ የሆነውን የአምልኮ ስርዓት ይዘው የመጡትን አሁን ክርስቶስን የአይሁድ መሲህ የዓለም አዳኝ አድርገው የተቀበሉትን አይሁዳዊ ክርስቲያኖችን ማለት ነው እነሱን በተመለከተ ልምዳቸውን ይቀጥላሉ። አበሻ ጋር ስንመጣ የኢትዮጵያ ክርስቲያን ክርስትናን ከመቀበሉ በፊት የጥንት የአይሁድ ወገን ሆኖ የአይሁድን ልምድ የኦሪትን ስርዓት ይከተል ነበር። ኢትዮጵያ ውስጥ የነበረው ሁለት አይነት ህዝብ ነው። አንድ ከአይሁድ ወገን የሆነ የኦሪትን ህግጋት የሚከተል፣ ምክንያቱም ቅድም እንዳየነው ከንጉስ ሰለሞን ዘመን ጀምሮ የጥንት እስራኤላውያን ዘር ማንነትና ልምድ በኢትዮጵያ አለ። በሳይንሱም ተመልክተናል። ማለትም ከእስራኤል ምድር ፈልሰው ወደ ኢትዮጵያ የገቡ የጥንት ሴማውያን ከእስራኤል ምድር ጥንተ እስራኤላውያን ማለት ነው። ይህንን የጥንት እስራኤል ሌዋዊ የሆነውን ህጉን ይዘው የመጡ ያንን የሚከተሉ ናቸው። የአበሻ ህዝብ ደግሞ የጥንት አባቶች ናቸው። አበሻ ክልስ መሆኑን ተናግረናል። አበሻ ከሶስት ጥንት ህዝቦች የተውጣጣ በዋናነት ማለት ነው። የጥንት ጥቁር ኢትዮጵያን ኩሻውያን፣ እንዲሁም የጥንት አጋዚያን ሳባውያን፣ ብሎም ደግሞ የጥንት እስራኤላውያን ከነዚህ የተካለሰ ነው። ስለዚህ ይሄ በዲኤንኤ የሚታይ ነው። ከ50 እስከ 60% ሚድል ኢስተርን ነው፣ ለቫንት ከእስራኤል ምድር ነው፣ እንዲሁም ከደቡብ አረቢያ። ስለዚህ ይሄ ህዝብ የጥንት ማንነቱ ከመጽሐፍ ቅዱስ ጋር በዚህ መልኩ የተሳሰረ ነው። ስለዚህ እነዚህ ልምዶች የእስራኤላዊ የሆኑት ልምዶች ታቦትን ጨምሮ ማለት ነው፣ የታቦትን ስርዓት ጨምሮ ከየት እንደመጡ እያየን ነው። ሌሎቹ ኦርቶዶክሶች የግብፅ ኦርቶዶክስ፣ የሶሪያ ኦርቶዶክስ እነዚህ አብዛኞቹ ከአህዛብ ወገን የመጡ ናቸው። ግብጾችን ብናይ ከፈርዖናዊ ማንነት የነበራቸው ፖሊቴይስት የነበሩ ናቸው። እኛ ጋር ስንመጣ የጥንት ኩሻውያን እንደዛ ናቸው። እነሱም ከአህዛብ ወገን ናቸው። እነዚህ ጥንት እስራኤላውያን አያቶቻችን ጥንት አባቶቻችን ግን ይህንን የጥንት እስራኤላዊ ልምድ ይዘው የመጡ ናቸው። ስለዚህ ያ ልምድ ለኛ ወርሰነዋል ማለት ነው። ከነዚህ ከሴማዊ ወገናችን የወረስነው ይሄ መታወቅ አለበት። ከዚህ በተጨማሪ ሌሎቹ ከአህዛብ ወገን የሆኑት ወደ ክርስትና የመጡት እነሱ
የጥንት እስራኤላዊ የሆነውን ልምድ አያውቁትም። ስለዚህ ወደ ክርስትና ሲመጡ ለነሱ የተሰጣቸው ህግ አለ። ይሄ ህግ ምንድነው? ነገር ግን ይላል ቁጥር 20 ላይ ሐዋርያት ሥራ ምዕራፍ 15 ቁጥር 20 ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደም ይርቁ ዘንድ እንድንጽፍላቸው ቆርጣለሁ ይላል። ይሄ ለነሱ ይሄን አታድርጉ። የጥንት የኦሪትን ህግ አናሸክማችሁም፣ በዛ እናስቸግራችሁም። ነገር ግን ከጣዖት ከርኩሰት ከዝሙት ከታነቀም ከደምም ራቁ የሚል። ከአይሁድ ወገን የሆኑት ክርስቲያኖች ግን እነሱ እነዚህን የጥንት ልምዳቸውን ይቀጥላሉ ብለናል። ከነዚህ ውስጥ የኛ ከሌሎች ኦርቶዶክሶች ከሌሎቹ የሚለየው በምንድነው? የአይሁድ ወገንነት አለው። የአይሁድ ውግንና አለው። ስለዚህ ክርስትናን ሲቀበል ኦሬዲ ሲከተላቸው የነበሩት ህግጋት አሉ፣ የኦሪት የእስራኤላውያን ማለት ነው። ስለዚህ ከነዚህ ውስጥ አንዱ ምንድነው? ታቦትን ማንገስ ነው። ይሄ በእስራኤል ምድር በጌታ ኢየሱስ ክርስቶስ ዘመን ምን ሆኗል? ይሄ ልምድ ጠፍቷል። ለምንድነው የጠፋው? ምክንያቱም ታቦት የለም። ታቦቱ ሁለተኛው ምኩራብ ከተሰራ በኋላ የለም። በመጀመሪያው ምኩራብ ነው የወጣው ታቦቱ። ቀደም ብዬ የሰራሁትን ቪዲዮ ካያችሁ ለምን ታቦቱ እንደወጣ በመጀመሪያው ቤተ መቅደስ ማለት ነው። ሁለተኛው ቤተ መቅደስ ሳይሰራ በፊት በንጉስ ሰለሞን በሰራው ቤተ መቅደስ ዘመን ነው ታቦቱ የወጣ። ለምን እንደወጣ ከዛ እንዲሁም ደግሞ ወደ ኢትዮጵያ ሊመጣ የቻለበትን አመክንዮ እሱን ሙሉ ቪዲዮ ሰርተን አሳይተናል። ነገር ግን ይሄ ልምድ ከየት መጣ ስንል መጽሐፈ ሳሙኤል ካለ እሱም ደግሞ ምዕራፍ 6 ላይ ሙሉን ብታዩት የጥንት እስራኤላውያን በንጉስ ዳዊት ዘመን ታቦት ዙሪያ ምን አይነት ነገር ያካሂዱ እንደነበረ ይነግራቸዋል ማለት ነው። ምዕራፍ 6 ቁጥር 14 ጀምሮ ካየነው ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበር። ዳዊትና የእስራኤልን ቤት ሁሉ ሆ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡ ይላል። ቀንደ መለከት ትራምፔት ማለት ነው። እሱን መንፋት እንዲሁም በታቦት ዙሪያ የሚደረገው ነገር ሁሉ እልልታው፣ ለታቦት መስገድ እነ ነብዩ ኢያሱ በታቦት ፊት እንደሰገዱ እንግዲህ ተጽፏል። እሱ ብቻ አይደለም፣ ንጉስ ዳዊት እንዲሁም የጥንት እስራኤላውያን በታቦት ዙሪያ ያደርጉ የነበረውን ነገር ነው ዛሬም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚደረገው። መቅደስ የመቅደስ ኮንሴፕት የመጣው መቅደስ ማለት አሁን የክርስቶስ ስጋና ደም የሚፈተትበት፣ ጥንት ደግሞ ታቦት የሚቀመጥበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱን አስተሳስራ የቀጠለች ነው። ክርስትና ከመምጣቱ በፊት የኦሪቱን ይዛ ነው የመጣችው። ክርስትና ሲመጣ ደግሞ ሁለቱ አይጋጭም። ስለዚህ ሁለቱን አስተሳስራ ነው የቀጠለችው። ሌሎቹ ጋር ስንመጣ የኦሪቱ የላቸው፣ ከአህዛብ ወደ ክርስትና የመጡ ናቸው። እኛ ጋር ስንመጣ ግን ወደ ክርስትና ከመምጣት በፊት እስራኤላዊ የሆነ ኤሌመንት ነበር። ያንን እስራኤላዊ የሆነ ልምድ ይዞ ነው ክርስትናን የተቀበለው። ስለዚህ ሁለቱን አስተሳስሮ ነው የቀጠለው። አሁን ታቦት ምንድነው? ዋናው ታቦት አለ። በእያንዳንዱ ቤተክርስቲያን ውስጥ ደግሞ ያለው ዋናው እውነተኛው የጥንቱ ታቦት የዛ ሬፕሊካ ወይንም ደግሞ ያንን የሚወክል ከማርብል ወይንም ከአላባስተር ተቀርጾ የሚሰራ ነው። ኦኬ ያ አሁን ምንድነው? ኮንሰክሬትድ ነው። ኮንሰክሬትድ መሆን ማለት ተቀደሰ ነው። ስለዚህ እውን መንፈስ ቅዱስ ይወርዳል። ደግሞ ምንድነው የሚወክለው? ምንን ነው? ኮንቴነሩ አለ። አሁን ታቦት ውስጡ ጽላት አለ። ጽላቱ ደግሞ ኮንቴነር ውስጥ ነው ያለው። ያ ጽላት የሚወክለው ሪፕሬዘንት የሚያደርገው ማንን ነው? ሲምቦሊክሊ ማለት ነው ክርስቶስን።
ኮንቴነሩ ታቦቱን ጽላቱን ኮንቴን የሚያደርገው ማለት ያ ደግሞ ሲምቦሊክሊ ሪፕሬዘንት የሚያደርገው የሚወክለው ድንግል ማርያም ስለዚህ ሁለቱ ምን ያህል ኋለኛው የፊተኛው ፍጻሜ እንደሆነ የሕጉን ክርስቶስ እንደፈጸመ የሚያሳይ ነው ነገር ግን ቅድስናው ስቲል እንዳለ አሁን ይሄ በጣም ቅዱስ የሆነ ልምድ ነው ከጥንት ጀምሮ በእኛ ቤተክርስቲያን ብቻ ፕሪዘርቭ ተደርጎ የቆየ የኖረ ነው እስካሁን ድረስ ይሄንን በዚህ ደረጃ አውርዶ ማየት እንደውም ብርቅዬ ነገር ነው ማለትም ሌሎች ሁሉም የሚገረሙበት የታሪክ ጸሐፊያን እንዲሁም ደግሞ የእምነት ተመራማሪዎች የሃይማኖት ተመራማሪዎች የሚደነቁበት ጉዳይ ነው ጥንት በነ ንጉስ ዳዊት በነ ንጉስ ሰለሞን ዘመን የነበሩ ልምዶች ዛሬም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መገኘታቸው ጥንት በእስራኤላውያን ዘመን የነበሩ መጻሕፍት መጽሐፈ ሄኖክ መጽሐፈ ኩፋሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ተጠብቀው መቆየታቸው ይሄ አስደናቂ ነገር ነው አስገራሚ ነገር ነው የዚህች ቤተክርስቲያን ምንነት እንዲሁም ደግሞ የሕዝቡንም ማንነት የሚያሳይ ነገር ነው ኦኬ እንጂ አሁን የዚህ ሰው ችግር ምንድነው ይሄ የትንሽነት ችግር ነው ትንሽ የሆነች ጭንቅላት እንዲሁም ደግሞ ትንሽ የሆነ ስብዕና ነው ምክንያቱም ታሪክን አይመረምርም የሕዝቡን ማንነት አይመረምርም ነገሮችን አያገናዝብም ከንቀትና ከድንቁርና ከጥላቻ ነው የሚነሳው ሌሎችን ሁሉ የበላይ አድርጎ ያያል ሌሎችን የውጫዊ ማንነቶችን ሁሉ የተሻሉ እና እነሱ ከፍ ያሉ እኛ ደግሞ ትንሽ የሆነን አድርጎ ስለሚመለከት ሌሎቹ ጋር ያለውን አይነካም ሌሎቹ ጋር ያለው ነገር ሁሉ ጥሩ ነው እዚህች ቤተክርስቲያን ጋር ያለው እኛ ጋር ያለው ነገር ግን ዝቅ ያለ ነው የተናቀ ነው ብሎ የሚያስብ ነው ለምንድነው ይሄ መጣው የስነ ልቦና እክል ነው ይሄ ስነ ልቦና እክል ባለፉት 50 ዓመታት የመጣ የማንነት ቀውስ ይሄ ደግሞ የመጣው ለምንድነው ታሪካችን ስለተዋረደ ነው አንደኛ ህዝባችንም ስለተበደለ ነው በትምህርት የተበደለ ሆኗል እንዲሁም በኢኮኖሚ የተበደለ ሆኗል ፖለቲከኞች ታሪኩን አጥፍተውታል እንዲሁም ደግሞ በድህነት እንዲማቀቅ ተደርጓል ስለዚህ አሁን በዚህ ውስጥ ያለን ህዝብ ሁሉም እንዲንቀው ነው የሚደረገው እና ማንነቱ ራሱ ኩዌስችን እንዲደረግ ጥያቄ ውስጥ እንዲገባ ቀደምት የነበሩ ጽሁፎች ስለዚህ ህዝብ ማንነት የተጻፉ ነገሮች ኩዌስችን እንዲደረጉ ጥያቄ ውስጥ እንዲገቡና ዲስሚስ እንዲደረጉ እንዲናቁ እንዲጣሉ ስለሚፈልግ ነው በርግጥ አሁን ዝም ብሎ ተራ የሆነ ተረት ያመጡ የህዝብ ማንነት ለማድረግ ወይንም ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ለማድረግ የሚሞክሩ ሰዎች አሉ ይሄ ደግሞ አይጠቅምም ምክንያቱም እንደ ተራራ የገዘፈ እውነት ይያለ ለምሳሌ ታቦተ ጽዮን በተመለከተ በጣም ከጥንት ጀምሮ ኢትዮጵያ ውስጥ ነው ያለችው የሚለው ነገር ከጥንት ጀምሮ የመጣ ነው አዲስ ትርክት አይደለም ለዚህ ደግሞ በርካታ ማስረጃዎች አሉ በርካታ የአበሻ ሰለሞናዊ ስርወ መንግስት ለምሳሌ ከጥንት ከሰለሞን ሐረግ የሚወርድ ከንግስተ ሳባ ይሄ ኢትዮጵያ የአበሻና የየመን መንግስት አንድ መንግስት የነበረ ደቡብ አረቢያና ሰሜን ኢትዮጵያ አንድ መንግስት የነበረ የሳባውያን መንግስት ስለዚህ ይሄ ህዝብ ማን እንደሆነ ተረስቷል እኮ አሁን የማንነት ቀውስ መጥቷል ስለዚህ ይሄ ህዝብ አሁን የምናየው በቃ በሁሉም ነገር የዘቀጠ ነገር ነው በኢኮኖሚ መዝቀጥ ድህነት በጣም መጥፎ የከፋ ነገር ነው በነገራችን ላይ ሁሉን ነገር ነው የሚቀየረው ምክንያቱም አሁን የበፊቱ ክብራችን ጠፋ ተዋረድን ስለዚህ ሁሉ ነገራችን አሁን ጥያቄ ውስጥ ገባ ተናቀ እውነት የሆነው እንደ ተራራ የገዘፈው እውነት ጥያቄ ውስጥ ገባ ማለት ነው ስለዚህ እንደዚህ አይነት ሰዎች እየተነሱ የኢትዮጵያን ማንነት እንዲሁም ደግሞ የህዝቡን ያበሻውን ምንነት የቤተክርስቲያኗን ምንነት በዚህ ደረጃ አውርደው አዝቅጠው ይገልጹታል ማለት ነው እሺ በዛ ላይ ደግሞ መጠንቀቅ በጣም ያስፈልጋል ምክንያቱም
ቅዱስ የሆነውን ነገር ማርከስ በጣም አደገኛ ነገር ነው። በነፍስም የሚያስጠይቅ ነገር ነው። በተለይ ደግሞ ክርስቶስ ራሱ ሁሉ ይሰረይለታል ይላል። ነገር ግን መንፈስ ቅዱስ በመንፈስ ቅዱስ ላይ ስድብን የሚናገር ግን ኃጢአቱ እስከ ዘላለም አይሰረይለትም ነው የሚለው። ስለዚህ ታቦትን በዚህ ደረጃ መግለጽ እኔ ቃሉን አልደግመውም። ነገር ግን ታቦት ማለት በጣም ቅዱስ የሆነ ነገር ነው። በፍጹም እንዴ ጣዖት እኮ ሌላ ነገር እኮ ነው። ጣዖት ማለት አንድን ድንጋይ ያ እሱ ነው የፈጠረኝ ብሎ ማምለክ ነው እንጂ ክርስቶስ ወይንም ደግሞ አብ ወልድ መንፈስ ቅዱስ ወይንም ደግሞ መንፈስ ቅዱስ ማደሪያ ነው ብሎ ማመን ሌላ ነገር ነው። ይሄ መንፈስ ቅዱስ የሚያድርበት ነው ብሎ ማመን ማን ነው የሚመለከው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ እግዚአብሔር ነው። ነገር ግን ሌላን ነገር ማምለክ ጣዖት ማለት መንፈስ ቅዱስን ማምለክ አይደለም። መንፈስ ቅዱስን ማምለክ እግዚአብሔርን ማምለክ ነው። ጣዖትን ማምለክ ማለት ሌላ ሰይጣናዊ የሆነ ነገር ማምለክ ማለት ነው። ስለዚህ ቅዱስ የሆነውን ነገር በዚህ መልኩ መግለጽ ፍጹም የሆነ ክፋት ነው። ይሄ ከድንቁርናም የከፋ ነው። እግዚአብሔርን ብላስፊም ማድረግ ማለት ነው። እግዚአብሔርን መስደብ ማለት ነው። በነገራችን ላይ በነፍስ የሚያስጠይቅ ነገር ነው። ስለዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ድንቁርና በጣም መጥፎ ነገር ነው። በጣም 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 አደገኛ ነገር ነው። ይሄ ደግሞ አሁን ብዙ የማይረዱ ነገሮች አሉ። አሁን ቤተክርስቲያናችን ዙሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ አሁን ለምሳሌ ሁሉን ነገር ኢትዮጵያዊ ማድረግ ፍላጎት ያላቸው ሰዎች አሉ። ይሄም ትክክል አይደለም። ሪሊ የኢትዮጵያ እውነት ምን እንደሆነ እኮ ይታወቃል። አሁን ሰለሞናዊ ሥርወ መንግስት ታቦተ ጽዮን አሁን ግማደ መስቀሉን በተመለከተ ከግብጽ ነው። የግብጽ ሱልጣን በግብጽ የነበሩትን ክርስቲያኖች እስክንድሪያ እንግዲህ የክርስትና ማዕከል ነበረች፣ የመላው ዓለም ማለት ነው። ሱልጣኖች አረቦች አካባቢውን ኮንከር ካረጉት ቅኝ ከገዙት በኋላ በቦታው የነበሩትን የግብጽ ክርስቲያኖች ሱልጣኖቹ ያሳድዱ ያሰቃዩ ነበር። ስለዚህ ያንን እንዳያደርጉ የግብጽን ክርስቲያኖች ይከላከሉ የነበሩት የኢትዮጵያ ሰለሞናውያን ነገስታት ናቸው። እንደነ አጼ ዘርዓ ያዕቆብ እንደነ ዳዊት ያሉት ማለት ናቸው። ቀዳማዊ ዳዊት የኢትዮጵያ። ስለዚህ በዛን ዘመን ይሄን በማድረጋቸው ለምስጋና እንደ ስጦታ የቀረበ የተሰጠ ነው። ምክንያቱም ግብጽ ነው የነበረው። ግማደ መስቀሉ ግብጽ ነው የነበረው። ከዛ ውስጥ ከመስቀሉ የሆነ ፒስ ማለት ነው። ሪል የክርስቶስ የተሰቀለበት መስቀል እዛ ላይ አንዱ ፒስ በስጦታ መልክ ለኢትዮጵያ ንጉሠ ነገስት ከግብጽ ከእስክንድሪያ ተልኮ ለአጼ ዳዊት ማለት ነው። ንጉሠ ነገስት አጼ ዳዊት ስለዚህ አሁን ይሄ ሪል ነው። ይሄ ዶክመንትድ ነው። እንዲሁም የታቦተ ጽዮን ጉዳይ በጣም ብዙ ጥናት በዛ ዙሪያ ያደረጉ ሰዎች አሉ እና ኤቪደንስ አለ ተብሎ ይታመናል። ያ ኤቪደንስ ደግሞ ምንድነው? እስካሁን ድረስ የቆየው ትራዲሽን። ይሄ ትራዲሽን ሪል ፕሬዘንስ የታቦቱ ሪል ፕሬዘንስ እንደነበረ ቢያንስ እንደነበረ የሚያሳይ። ምክንያቱም ያንን ልምድ ይዞ የመጣ ህዝብ ስላለ ማለት ነው። ዝም ብሎ ፈጥሮ አይደለም። ስለዚህ እነዚህ ነገሮች እውነት ናቸው። ነገር ግን ከመሬት እየተነሱ አሁን ለምሳሌ ከሌ ኢትዮጵያዊ ነው ሁሉም ነገር ሁላቸውም ኢትዮጵያዊ ናቸው ሰብአ ሰገል ኢትዮጵያዊ ናቸው ሁሉም ኢትዮጵያዊ ነው ማለት ይሄ ትክክል አይደለም። ምክንያቱም እውነቱን ትልቁን እውነት እንዳናየው እና እንዲህ አይነት ፈጠራ ነገሮች ላይ ብቻ እንድናተኩር የሚያደርግ ነገር። ስለዚህ እዚህም ላይ በጣም ትልቅ ጥንቃቄ ማድረግ ያስፈልጋል። አለበለዚያ እንደዚህ አይነት ሰዎች ማይሆን ነገር እንዲናገሩ ህዝብንም እንዲያስቱ እውነታውም እንዲካድ ቤተክርስቲያኗም እንድትፈተን ሊያደርግ ይችላል ማለት ነው። ስለዚህ ባጭሩ ይሄንን ይመስላል። እናመሰግናለን። ሀተታን መደገፍ እንዳትረሱ። ከታች ኮሜንት ሴክሽን ላይ ፒን ያደረኩትን ሊንክ በመጫን ቻናላችንን እንድትደግፉ አሳስባለሁ። እንዲሁም ጆይን
የሚለውን በመጫን አባል እንድትሆኑ ሰብስክራይብ ላይክ ኮሜንት ሼር ማድረግ እንዳትረሱ እናመሰግናለን ተመልሰን እስከምንገናኝ ድረስ ደህና ሁኑ